ኢቲን እንጂ ቂጤ ማናው አቃልጅ ነው ይሄ ውሻ ልጅ። ሰላም ቤተሰብ እንዴት ናችሁ? አለን ዛሬ ባባበዱ ቪዲዮስ ተመልሰን መተናል ማለት ነው። ሁላችሁም ይሄንን ቻናል ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እንጀምረው። ልግባው ነው። Subscribe to my channel. ኢቲን እንጂ ቂጤ ማናውቀዋል። ደግሞ ምን አሉ አንዱ ወደ አስፋልት ዞሮ ያራል አሉ እና ሰው ተጭ አንተ ቢያንስ ወደዛ ዞርም እንደ ሲል ዞር ብሎ ፊተን እንጂ ቂጤን ማናውቀው እንዳይታወቅ ነው ወደዛ ዞሩ ሙርሽዳ በአላህ ለምንድን ነው ከበርሜሎች ዶኩ የምታወጪው? እንጂ በድርጅት ታክፋለሽ፣ እኛ በምን እንቅጣሽ? አባስ ውስጥ አለ። ምንድን ነሽ አንቺ? እንደሌላው ጊዜ ሰብራውና መሰለኝ። አንተም ሰብራርግ። ሰብር ቢኖረኝ እኮ ተጠቅልዬ የተኛ ነበር። አንቺንም አልወልድሽም። ይሁሉ ችግር ውስጥ ያገባሁትም ሰብር ስለሌለኝ አትነግሪኝም። ፉንጋ የእናትሽ ልጅ ሽንት ቤት ልገባ ነው። ልገባም ሽንት ቤት ለምን ፈለግሽ? አይኔ ልገባ ነው። ቤቱ ተቆልፏል እንዴ? ለምን? ደፍኜ ላከራየው ነው፣ ቸግሮኛል። እና እኔ ምን ላድርግ? ሰብር አድርጉ ስትይ አልነበር? አሁን ሐዲስ ስትናገር ያልነበር? ረባላው ምን ላድርግ ልጅ? እኔም እኮ ብሸኝ ደስ ይለኛል። በፌስታል ነገር ተጠቅመሽ በቦርሳሽ አድርገሽ ትምህርት ቤት ስትሄጂ ይዘሽው ሂጂ። በመንገድ ላይ የምታየው ሁሉ እኮ አሁን በቦርሳ ብር ይዞ የሚዞር ነው የሚመስልሽ ልጅ። ከዚህ በኋላ የለም ሰብር ማረም ይላችሁ። እናንተ ላይ ቢመጣማችሁሉትን ነገር ሌላ ሰው እንዲያደርጉ አጣው። ሰብር አድርግ በፌስታል ይዘሽ አትዞሪያለሽ። ይመቸው ግን ከ45 እስከ 50 ሚሊዮን ድረስ የሚሸጥ አስፓልት ዳር ላይ ያለ ህንፃ የመግዛት አቅም ፍላጎትና ዝግጅት ያላችሁ ብቻ ስሙኝ፣ ሌሎቻችሁ አሳልፉት በትህትና። ዝም ብለን እንስማ፣ ችግር የለም። በትህትና አሳልፉታ። ወንድሜ ወደ ቀጣዩ ቪዲዮ አትሄድም? አንተ ምን ታደርጋለህ እዚህ? የማይሆነውን እየጠበቅን እኮ ነው። በትህትና አልኩህ አይደል? እንደ አሳልፈው እዚህ አንተም ኬት የመጣ 40 እና 50 ሚሊዮን ያለህ አንተ አሳልፈው። በቃ ለሚሆን ሰው ሼር እናደርጋለን። ምን አለብን ነገር ሲጀመር እኔ ነኝ 50 ሚሊዮን ብር ያለው ሰው ቲክቶክ ላይ ምን ይሰራል? ምን አለበት ነገር አሁን ላለው ሰው ሼር እናደርጋለን አይደል እንዴ? በቃ እሱ አልነገረንም። እናንተ ይሄን ቪዲዮ ሼር አድርጉ፣ ደግሞ ሰብስክራይብ አድርጉ። እስኪ እንዴ ታው እንጂ ተውሽሽ አልሸሽ ተመከር አልመከር። አይ እንግዲህ እዲያ ይበልህ እንዲህ ምክርን የማይሰማ ጓደኛ ካላችሁ ቆርጠላክለት። ታው ስትባል ስማ በቃ ደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። ሄሎ ጓደኛዬ፣ ሰላም ነው እንደነ ስማ፣ ባለፈው የሰጠኝ 30 ብር አበድረኝ ነው ወይ እንዴት ነው? ዝም ብለህ ነው የሰጠኝ? ብድር ነው እንዴ? መጣ በቃ አለበት የት ነው መጣ? በቃ እዛው መጥቼ እሰጥሃለሁ። ይቅርታ አድርግልኝ ግን መጣው አሁን እየመጣው ነው። ዘመኑ ከፍቷል ብራዘር፣ ቶሎ መመለስ መልሱ እንዴ! ለ50 ብር ነው። ሰብስክራይብ አድርግ። ምን ታኛለህ? አሽቃባጭ ተከራይ ስትሆን ሰላም ዋሉ ጋሼ። ይመስገን። እንደው አንተም የቤት ኪራይ ክፈል ብለህ እንደው ክፍት ብሎ ሳይወጥ እኮ እንደው ምን ሆኖብኝ ይሆን አንጀቴን በልተውት እኮ ልጠይቆት ብዬ ነው የመጣሁት ጋሼ። አይቶኝማ የገዛ ልጄ ውሻ ብሎ ሰድቦኝ ሄደ። እኔን ወይ ጉድ! እንደው የዘንድሮ ልጅ እኮ እንደው ጭምልቅ ነው ያለው ጋሼ። ለኔ ተውት እንዲህ ጆሮውን ይዤ አምጥቼ እግሮ ስራ አንበርክኬ ይቅርታ እንዲጠይቆት ነው የማረገው። ምን አይነት ጨምላቃ ልጅ ነው ይሄ ውሻ ልጅ? ምን በእናቶት ጋሼ ያፎ ለምታ ምን አባን ያልከው አንተ ያልጋ ስተት ጋሻ አውቄ አይደለም። ጥራቅምቦን ሰብስበው ውጣልኝ ከዚህ ጋሼ። እንዳሰቡት ውጣ እኮ ነው የምልህ አንተ። ኦቨር አታሽቃብጡ። በቃ ምንም እንት ኦቨር አታሽቃብጡ። በልክ አድርጉት። ይሳታል። አንዴ ልጁ ውሻ ብሎት ሄደ። አሽቃባጭ ጓደኛ ካላችሁ ላኩለት።
ሙሽራይቷስ ማለት ቆይ የኔ መነጽር ማለት ፊቷን አገዝፏት ከሆነ ብዬ እኮ ነው። እኔ እኮ ሙሽራውን እናትየው እየሸኘችው ወደ ሙሽሪት እንደዛ እኮ ነው የታየኝ። ምን ጉድ ነው የኔ አባት? ምን አስነከታህ ነው? ምን እንዴት ነው ነገሩ? ኧረ ቤተሰብ እኔ በቃኝ ከዚህ በኋላ ድንገት ይሄንን ቪዲዮ አይታው አሁን ይቺ ሴትዮ ይቺ መቤ እናንተን የመሰላችሁ ቤተሰቦች አላችሁ አይደለም እንዴ? ሀሳባችሁን ኮሜንት ላይ አስቀምጡ። የተሰማችሁን ሼር አድርጉ፣ አውሩ፣ በደንብ ተመካከር፣ ሻይ ቡና ተባባሉበት። ለእናንተ ነው ያመጣሁት። አንድ ብናገር እናቴ በርግመን አርጋኝ ግን እናንተ ወዛው ጨረሱት። ቤተሰብ የዛሬው ቪዲዮአችን ይሄንን ይመስላል። ፈታ ዘና እንዳላችሁበት እርግጠኛ ነኝ። ለዚህ ቤተሰብ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የሚሻሻል ነገር ካለ የሚቀጥል እንዲበረታ የምፈልጉትም ነገር ካለ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄንን ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። Subscribe to my channel.